ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድል ደረስ ካለ ፈትት ለምንድን ነው አይደርስኩ ነው። ለራስ ሲቆርሱ አያሰንሱ። የገዛ ፊቱን በሶፍት ጠርጎ ይህንም ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ነው። ሕይወት የሌለበት ኑሮ ማለት ነው። ቀልድ ማለት ይሄ ነው። የሚቀለድበት ማለት ነው። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። አይጣ ላይ ድረስ እኮ ነው። ቤተ ክርስቲያን ውስጥ ያለውን ጸበል ሐዋርያት የቀደሱትን ውሃ ቅዱሳን ሐዋርያት በጸበል ሰው እንዲጠመቅ የሰሩትን ሁሉ ጌታችን ኢየሱስ ክርስቶስ ምራቅን ትፍ ብሎ ፈውሶ እውር እንዳበራ የተጻፈውን ትውፊት ተረት ነው ይሉታል። ነገር ግን ከአሜሪካ፣ ከአረብ፣ ከአውሮፓ ብዙ የዋሃን እህቶቻችን ሲደክሙበት የነበረውን ብር ፓስተር እገሌ እንዲህ ከሚባል ሆቴል ይገኛል ሆሊ ወተር ይሰጣቸዋል ተብሎ 20 ሺህ 10 ሺህ $10 ሰጥተው ውሃ ስሙን ቀይሮ እዞ ሄዳል። ሆሊ ወተር አይ ድረስ ነው። ሰው ጎበዝ አብዷል እኮ ሰው አብዷል። ማበዲህ እኮ ማለት ነው። ተረት እስኪ ተረት በሉ ምንቴ በቃ ተረት ወለ መሐድም ተቤራት ሰብህዮ ቅዱስ ጳውሎስ ያለ የባልቴቶችን ተረት ተወው ነው የሚለው እኮ። በሞት የበሉ የባልቴቶችን ተረት በሉ ተው የባልቴቶችን ተረት በቃ የባልቴት ተረት እኮ ባልቴቶች ሲደክማቸው ድሮ እንዲህ ነበረ እንደሚሉት መጸለይ ሲደክመው ጊዜ እንዲህ ነበረ ይላል። ዝም ብሎ ወጥቶ እንዳይጾም እንዳይሰግድ ማለት ነው። አየህ ተረት ማለት እውነትነት የሌለው ተግባር የሌለው ክርስትና ማለት ነው። ስለ ቁርባን የሚሰብከውን መጽሐፍ ቅዱስ ተሸክሞታል፣ አይቆርብም። ስለ ጥምቀት አይጠመቅም፣ ክህነትን ክዷል። ሁሉንም የጳውሎስን ወግ ክዷል። እኛ በቃልም በመጽሐፍም ያስተማርናችሁን ወግ ያዙ አለ። ስርዓተ ቤተ ክርስቲያኑን በቃል እየሰሩ በኑሮ እያሳዩን ሄዱ። አያችሁ እንዲህ ያደረገ ክርስቶስ በቃል አስተማረ፣ በኑሮ አሳየ፣ ቤተ ክርስቲያንን ሰጥቶ ሄደ። ሐዋርያት ተቀበሏት፣ ለደቀ መዛሙርቶቻቸው አስረከቡ፣ አበው ተረከቧት፣ ቤተ ክርስቲያንን የያዝናት ማለት። ይሄ ግን ምንም ኑሮ የሌለው ማለት አፍ ብቻ አኮ በአጽምዖቱ ዘትጸድቁ አላ በገቢሮቱ ቅዱስ ጳውሎስ ቃሉን ስለሰማችሁ ብቻ የምትድኑ አይምሰላችሁ፣ ስለሰራችሁት ነው እንጂ። ይህ እኮ ከአህያ እኮ አይሻልም። አህያን እስኪ ከአዲስ አበባ እዚህ መጽሐፍ ቅዱስ ጭራችኋት ነው ትቆረባለች ወይ ምንም ቡፍ እያለች ተጭና መምጣት ነው። መጽሐፍ ቅዱስ ግን ትጫናለች። አህያ ይሄ ነው በቃ። አትጫን፣ አትቆርብ፣ አትጸልይ፣ አትሰግድ። አህያ ግን መጽሐፍ ቅዱስ ትጫናለች። አይቆርብም፣ አይጸልይም፣ አይንበረከክም፣ ቅዱሳንን አያከብርም፣ አያመሰግንም። ግን መጽሐፍ ቅዱስ ይጫናል። ይሄ ማለት ምን ይባላል? አህያ ይባላል። ይሄ ማለት ምን የለውማ፣ ከሌለው ምን ይባላል? እንዲህ ያለውን ወግ እንድንይዝ አምላከ ቅዱሳን ይርዳል። መልካሙን ወግ